ያደረጋችሁ ነገር ምንድነው? እባክህ አቤላ እንደዛ አታደርግ። ያን ነገር እኔ እንዳላረኩት አንተም እኔም እናውቃለን አይደለም? ማቀው አንተ እንዳደረኩ ይኸውልህ፣ ራስን ነፃ ለማድረግ እንዳትሞክር እባካችሁ ንገረኝ። ቆይ ለምንድን ነው የምታስጨንቁኝ? በቃ አቤላ አንተ ንገረኝ። ቆይ ዳግም ያፌት ምንድን ያደረገው? ያፌት የሚጎ ዳግም ይኸውልሽ፣ እኔ የምልሽን ነገር ማታደርጊ ከሆነ ዳግም ለያፌት አሰልፌ እሰጠዋለሁ እና ደግሞ ያን ቆንጆ ፎቶችን እሸልክለታለሁ። የሚያስገለፍጧችሁ ቆይ አንተ ብቻ ነው ሊመጣ ከምችለው እኛም ከፈለግን እየዞርን መደነስ እንችላለን። እሺ ቆይ ጽዮንን እንደ ሌሎች ስትጫወትባቸው እንደነበሩት ህፃናት ነው እንዲህ የምታስባት? ህፃናት ለካጺ ስለሱ መጥፎ ጎን አልነገርኩሽማ። ይኸውልሽ አቤል ማለት ከእድሜ የሚያንሱ ሴቶችን እያታለለ አብሯቸው እንዲያደር የሚያደርግ ጨካኝ ሰው ነው። ምን? ዳግም እውነቱን ነው የሚያወራው? ቆይ አንተስ ብትሆን እንደዚህ ጨካኝና ወንጀለኛ እንደሆነ እያወቅህ እንዴት ጓደኛ ታደርገዋለህ? እናቴ አሁን ነገሮች ሲደጋገሙ ከመጥፎ ሰዎች ራቅ ማለት ጀመረች እንጂ በፊት ላይ መጥፎ ሰዎችን ቀርበናቸው ወደ መልካም ባህሪ ካላመጣናቸው ምኑ ከእነሱ ተለይን ትለን ነበር። ማለት አንተ እነሱን ለማገዝ ስትሞክር እንደ አቤል አይነቱ ደግሞ እኮ ለአንተ ጉድጓድ እየማሰል ነው። እሱማ ትጠነቅቂያለሽ። ግን እኔ የሙሉ እናቴ ምክር ስላልሰማሁ አመንኩት። እናቴ ቅረህ ግን አትመን ትለኛለች። እኔ ደግሞ መቅረብ ብቻ ሳይበቃኝ አመንኩት። ያ ደግሞ የአቤል ችግር ሳይሆን የኔ ጥፋት ነው። እሱማ ልክ ነህ። እባብ ስራው መርዝ መጥፋት እንደሆነ እያወቅ ከእሱ ጋር ልጫወት ካልክና ሲነድፍ ማለቃቀስ ከጀመርክ ችግሩ የእባቡ ሳይሆን የራስህ ነው። የእሱ የዕለት የዕለት ተግባሩ መርዝ መጥፋትና ሰዎችን መንደፍ። እሺ አሁንስ በደንብ ወርታችሁ ጨርሳችሁ? አሁን ጨርሰናል። ወደ መጀመሪያው ርዕሳችን እንመለሳ። አሁን ከዚህ በኋላ ያፌት ለምን ናታ እንደሚከታተለው አጣርተህ ትነግረናለህ። መጀመሪያ ያፌት ከማንም ስርስር የሚሄድ ሰው አይደለም። ሁለተኛ እኔ አቤልን ለማለት ማንም ሰው እንዳይሞክርሽ። አሁን አሁን እንድትወስን አናስገድድህ። አስብበት። ቤት የማንም ህፃናት መጫወቻ ነው። ሰራላችኋል። የሆኑ ሰዎች እየተከተሉኝ ነው። ስለዚህ ማጣራት ጀምራለች ማለት ነው። እንደዚህ በዚህ ፍጥነት ይሆናል ብዬ አልገመትኩም ነበር። እንደዛ ከሆነ በቃ መንገድ ልቀይርና እንዲያገኙኝ ላድርጋቸው። እኔማ ገኒና ቢኒ ጋር እየሄድኩ ነበረ፣ ግን አሁን ላይ እነሱ ጋር መሄድ ማለት እኔንም እነሱንም ችግር ውስጥ መክተት ማለት ነው። ወደዚህ የመጣ ነው ያልከኝ ምንድን ነው እንዴ? እዛ ጋር ስልክ ያወራል እኮ እኔም እኮ እያየን ባላየ ታጥፎ ሲሄድ እኮ ገርሞኝ ነው። የሆነ ነገር አለ እንዴ? ምን ሆኗል? ኧረ ምንም አልሆነም። ትናንት በዚህ ስናልፍ ቦታውንም አሳይቼዋለሁ። አንቺ ትሰሪበት ታዲያ ምን ሆኖ ነው? ወይ በስልክ የሆነ ነገር ሰምቷል እንዴ? ወይ ጉድ! ወይ ደግሞ ሲሆን ነገሩን ሰምታ ይሆን እንዴ? እኔ እኮ ግራ ገባኝ። ከማን ልትሰማ ትችላለች? ያ የማይረባ መቼም አውቆ ሊነግራት አይችልም። ቆይ ይሄ 10 የሚሰድበው ልጅ ግን ማን ነው?
ናት ምን ሆነሃል? ቆይ በስልክ እያወራ እያየን እኮ ከመቼው ተሰወርክብን? አስቸኳይ ስልክ ስለተደወለልኝ ገኒንም ይቅርታ። ይሄ ምን ማለት ነው? ቆይ የተደወለልህ ስልክ ከእኛ ጉዳይ በጣም አስቸኳይ ሆኖ ነው? አዊ ከምንም ነገር ይበልጣል። አሁን እናንተ ጋር መጥቼ ቢሆን ኖሮ ለእኔም ለእናንተ ጥሩ። ለምንድን ነው አንተኛ ጋር ብትመጣ ጥሩ ማይሆን? ናት ችግር ውስጥ ገብተህ አይደል? ሰሞኑን ምንም እየነገርከኝ አይደል? ትንሽ ታገስ፣ ሁሉንም ነገር እነግርሃለሁ። ከመጀመሪያውም ጉዳይ ውስጥ እንዳላስገባ ብዬ ነው። እና ደግሞ ለተወሰነ ግን ሁለታችን በስልክ ብቻ ብናወራ ጥሩ። አሁን ደግሞ በጣም አስፈላጊ ናታን ምን ሆኖ ነው? ወንጀል ውስጥ ገባ እንዴ? ወይ እየሸሸነ ያለ? እባካችሁ ተረዱ። እኔ ምንም አይነት ወንጀል ውስጥ ገብቼ አይደለም። በቃ ለትንሽ ጊዜ ቢያንስ ለአንድ ሳምንት ብቻ። እሺ እኔም ምንም ብለህ ስለማትነግረኝ አንተ እንደፈለግ ስፈልገኝ መገናኛችንን ታውቃለህ። እዛ መምጣት ትችላለህ። ራስን ጠብቅሽ። እንዴት ትለዋለህ? ጓደኝነት ማለት በቃ ይሄ ነው እንዴ? እንዴ ልታግዘውና ይዞ ልትለው ሲገባ የራሱ ጉዳይ ይባላል። ግን አንቺ እንደምታስቢው አይደለም። ናታን ድሮ እንደማውቀው ይሆነልኝ አይደለም። ይሄ በቃ ብዙ ነገሩ ተቀያይሮ ዘር ይደሰት። እኔ የማውቀው ነገር የለም። እኔን እንኳን እንዴት ነው ብሎ እንደ ጓደኛ ራሱ ከጠየቀ በጣም ቆይቷል። እና እሱ ተቀየረ ብለህ አንተ መቀየር አለብህ እንዴ? እሱማ የለብኝ። ግን አሁን ሊያገኘኝ እኔም ደግሞ ላገኘው ካልቻልኩ ማድረግ አለብሽ። ለማንኛውም በቃ ወደ ቤት እንሂድ። እሺ በርቺልኝ። ቻው፣ ሰላም። ጣጣም ሄሎ፣ ኧረ በሰላም ነው። አንድ ነገር ማወቅ ፈልጌ ነበር። ዲኤንኤ ለማስመርመር ምን ያህል ገንዘብ እንደሚፈጅ ማወቅ ፈልጌ ነበር። አዎ፣ የገነትን እናትነት ማረጋገጥ ፈልጌ። አይ በግሌ ነው ማወቅ የፈለኩት። እንዴ የአንድን እናትነት ለማረጋገጥ የሁሉ ገንዘብ አልበዛም? በቃ እሺ፣ ላስብበት። እሺ ቻው። ቆይ አሁን የሁሉ ገንዘብ ከየት ነው የማመጣው? ስማ ታሪኩ፣ ነገው የሉሊትን የስቃይ ቪዲዮ ከጣቷ ጋር እንድታመጣ ይፈልጋል። ዛሬ አንድ ጣቷን እቆርጥላታለሁ። አይ ብላ የምታስቸግር ከሆነ ደግሞ እየቀረውን አራቱንም እቆርጥላታለሁ። አታስብ አለቃ፣ ዛሬ ልንይዛት ነበር፣ ግን ደግሞ ከመጋዘን እንደወጣች ቶሎ ነው ወደ ቤት ሄዳችን እና እዛ ሄደን ከደግ መፍጠራት አለብን ነበር። ቤት ለመሄድ በፍጹም እንዳታስቡ። በተለይ ሲሆን ባለችበት ምንም አይነት ግርግር እንዲፈጠር አልፈልግም። እሷ ለሰከንድም ቢሆን እንድትጨነቅም ሆነ እንድታዘን አልፈልግም። እሺ እንዳልክ አለቃ። ሄሎ፣ እንዴት ነህ? በእናትህ የባለፈው ልጅ እንዳስቸገረች እኮ ሰማሁ። በጣም ይቅርታ አድርግልኝ። በቀጣይ እናስተካክላለን። እሺ እየሰማሁ ነው። ክስ? የምን ክስ? ቆይ ማን አባቱ ነው ደፍሮ እኔ ላይ ፋይል መክፈት የቻለው? ምን? ይህ ውሻ እና ቆይ እናንተ እንዴት ዝም ትላላችሁ? እና አዲስ ይሆናል አግባቡትና መጥሪያ እኔ ጋር ከመድረሱ በፊት እንዲዘጋ አድርጉ። ወይኔ አፊት አለቃ ምን ተፈጠረ? ቆይ ዛሬ መርዶ ብቻ መሰማበት ቀን ያደረገው ማለት ነው። ከዚህ ሁሉ ነገር ጀርባ አንድ ሰው ያለ ይመስለኛል። አለቃ ምንድን ነው? ያ የማይረባ ቢኒያም ሳላሳስረው በፊት ህፃናቶችን እንዲያዘዋውሩ እንደማለት ደርሶበት ክስ መስርተውብኝ ዳኞች ጋር ሳይደርስ አዘግተነው ነበር። በሰዓቱ በደንብ ስላላደግን ዳኞችን የመግዛት አቅም አልነበረን እና ያንን ፋይል በድጋሚ እንዳዲስ አስወጣው። እና
ምን ችግር አለ? ዳኞች እኛ ሰዎች አይደሉ? ውድቅ ያደርጉታል። ዋናው ዳኛ አዲስ ነው እና ማንንም አይሰማም። እንደነገረኝ ከሆነ ለሌሎቹም ችግር ሆኖባቸዋል። ይህ ኬስ ፍርድ ቤት ከደረሰ ትልቅ ችግር ውስጥ እንገባለን። ውሾች ገለዋል። በነገራችን ላይ ማምለጥ ታወቅ ትፈልጋለች ማለት ለምን ከአጋቾቹ ጋር ማንድ ይመስላል። አሁንማ ወደዛ ጫካ ከቤት መኖሬን በቆረጥ እንቅልፍ መተኛት እኮ አልቻልኩም። አንቺ ወይ እናትሽ ከማይነካ አካል ጋር ተጋጭታችሁ ቢሆንስ እዛ ጫካ ውስጥ ያሰብሽ? ፊልም ላይ አይተሽ ከሆነ በሀብታም ጣጣ ድሃው አጉል ወንድ ሲጫወት ሴቷ ደህና ቤተሰብ ይኖራታል። እሷን በማላ ያስፈቷል። ወንዱ ነው ከቤት አንድ 5 ደቂቃ እንዲና በቃ ማማን አስተዋውቅሃለሁ። ከዛ ስራ ታገኝልሃለች። እንደውም ለእህትህም ጥሩ ነው። ከዚህ በኋላ ለራሷ ብቻ ትጨነቃለች፣ አንተም እንደዛው ለራስ ብቻ ትጨነቃለች። ያረግልኝ በተለይ ደግሞ ደህና ደሞዝ ቢኖረው በቃ ሁሉን ነገር ይችልና እህቴ ቤት እንድትቀመጥ አደረጋት። በጣም እህቴ ማለት አይነት ይሄ አይኔ ብሌ ታይሽ አይንሽ ከጠፋው ሁሉ ነገር ጨለማ ነው። እኔም እህቴ ከሌለች ዓለም ሁሉ ለኔ ጨለማ ነው። ወደ ነገ ሲሻገር እህቴን እያሰብኩ እሷን ለመግለጽ ቃላት ህማሟን ድካሟን እህትህ ታድላ ግን እንደዚህ እንደምትወጣ ታውቃለች። እኔም ወንድሜን በጣም ነው የምወደው። እሱ ግን በብዙ አይወዳኝ። በሱ ማርክ መውደድንም መጥላቱንም ራሱ ዳጁ ከማመቱ በፊት ፍቅራችን በጣም ነበር። መሽቶ እስኪሰባሰብ በጣም ነበር የሚጨንቀኝ። ዳድ ከሞተ በኋላ ግን ወንድሜ ፍጹም የተለየ ሰው ነው። ወደ ቤት ሲገባም ሲወጣም አታየውም። በቃ ከገባም ክላሱን ቆልፎ ቁጭ ነው። ማንም የማያምነው ነገር ታውቃለህ። የወንድሜን ክፍል ካየነው እኔም ማመን አመታቶች አልፈዋል። ልብስ እንድታጠብለት ሲፈልግ ብቻ በሻንጣ አድርጎ አምጥቶ ሳሎን ያስቀምጣል። ከዛ ታጥፎ ተጣጥፎ ክፍሉ በር ላይ ይቀመጥለታል። ሲመጣ ይዞ ይገባና ይቆልፋል። ግን ወንድምሽ ከአባትሽ በኋላ ለመዘኝ አንቺ ወይ እናትሽ አልገደላችሁ? እኔ ምንም አይገባኝ። አሁንማ ከማሙ ጋር ፍጹም አይግባቡ። እሱ ልክ እንደ ጠላት ነው የሚያዩት። ምናልባት ከእናትሽ ያጋጫችሁ ምናልባት አንቺ ማጠቅማል። አይ እኔ ማምልክ እንደ ጓደኛዬ ነው። የቀን ውሎዋን ታገኛለች፣ የቀን እነግራታለሁ። የራቀው እሷ ምንም ነገር መደበቅ ትታወቃት ታያታለህ። በቃ ሁሉም ነገር ፊት ለፊት ላይ ነው። ከዲያራ ጋር ከሆንክ ከኔ ጋር እያወራ እንደሆነ እንዳትመስለው። የዲያራ ናት። ደህና ነኝ። ማውራት ትችላለህ። አሁን ከእሷ ተለይተህ ወደ ቤት እንድትመጣ የሆነ ነገር ብላት ከእሷ ተለይተህ መኪና ልክልሃለሁ። ከቤት ድረስ ይዞ ግዴታው መሆን አለበት። ከሰው ጋር ነበር። ምንም ነገር ለነገ ሲባል ደስ አይልም። ዛሬ ሁሉ ነው ላገኘ ምትለኝ። እሺ በቃ መጣሁ፣ ችግር የለውም። እባክሽ የግድ
የዚህ ተዘግቶበት ነው መጀመሪያ አካውንት ምን እያለ ፎቅ ላይ አያ ሌላ ጊዜ ፕሮግራም አደረግና ታያዝናል። እውነት እህትን ታስታውቀኛለህ? በጣም ነው ደስ የሚለኝ። አታስብ፣ በቅርቡ አይ አሁን ነው ወደ ቤት አለ አንተ ስለመጣው ነው እንጂ በደንብ ይጠበቅ ቀጣል በቃ ያ